ሰላም እንዴት ናችሁ? ዴኒ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበል። ዛሬ የማቀርብላችሁ ቪዲዮ በሳውዲ አረቢያ በባህር የምትመጡ ሰዎች ወንዶች ማለት ነው፣ ሴቶቹን አያካትትም እና ይህን ነው የምትሰሩት። ይሄ የተምር ዛፍ ነው። ተምር ይሄን ታጠጣላችሁ። የተምር ዛፍ ነው እና ደግሞ እነዚህ ጋር ዶሮች አሉ፣ በጎች አሉ። እንደምታዩት ይሄንን በውስጥ ለውስጥ ሆኖ ተዘርቶ በባህር የምትመጡ ወንዶች በሞላ ይሄንን ነው የሚሰሩት። የተለያዩ በጎች አሉ፣ ዶሮዎች አሉ። ይሄ ተምር ዛፍ ነው። ውሃ ይጠጣል። መሬት እንዳለ እንደሚታወቀው ሳውዲ አረቢያ ውስጥ አሸዋ ነው። እቺ ደግሞ ግመል ናቸው። እናቶቹ ወደ ሄደዋል። አሁን ግመሏ ልጅ እናቷ ስለሄደችባት ወደ ሜዳ ስለሄደችባት ነው የምታለቅሰው ማለት ነው። እና ውዶች ይሄ እንዳያችሁት በድጋሚ የተምር ባህር ዛፍ ነው ይባላል። የተምር ዛፍ ማለት ነው። እንደምታዩት ይሄ የምታዩት እዛ ጋር አበቦች እንደምታዩት ይሄንን ነው የምትንከባከቡት። ይሄ እርሻ በአረበኛ መዝራአ ይባላል። እና ውዶች እንደምታዩት በባህር የምትመጡ በሞላ በባህር የምትመጡ ሰዎች በሞላ የምትሰሩት ይሄንን ነው። ይሄ እንደምታዩት ዙሪያውን አካባቢ ተራራ በቃ አሸዋና ተራራና መሀከል ተራራ መሀከል ውስጥ ነው ያለው። ዙሪያውን ተራራ ነው ያለው ማለት ነው። እንደምታዩት የተራራ ነው። ይሄ ዛፍ ነው። የተለያዩ ዛፎች ናቸው፣ አበቦች ናቸው። እዚህ ጋር ናና አለ። ውስጥ ለውስጥ ውሃ አለው። ውሃ ይከፈታል። ናና አለ እዚህ ጋር እንደምታዩት። ይሄ ደግሞ እዚህ ጋር ናና ነው። ይኸውላችሁ ይሄ ዛፍ እና በአብዛኛው ይሄ አበባ ነው። እዚህ ጋር ደግሞ ከዛ ጋር የምታዩት ደግሞ የአበሻ ሎሚ ዝርያ አበሻ ሎሚ ዛፎች ማለት ነው። እንደዛ የምታያቸው ዙሪያውን እንደምታዩት ይኸው ዳገት ነው እና በጎቹም አለ። በጎቹን የምታግዱት እዛ አካባቢ ጋር ነው ያለ። ይሄ ደግሞ የምታርፉበት ሰዎቻቸው አሰሪያቸው ሲመጡ እዛ ቦታ ላይ ማንም ሰው አይኖርም ከሚሰራው በስተቀርና የሚታረፍበት ቤቶች እነዚህ አበባዎች ናቸው እንደምታዩት። ይህን የሚሰሩት እነዚህ በባህር የሚመጡት ናቸው ማለት ነው።